ሰላም የልቤ ወዳጆች፣ እንኳን ወደ የጥበብ ፈገግታ የዩቲዩብ ቻናል በሰላም መጣችሁ። ዛሬ አንድ ጥያቄ ልጠይቃችሁ። መቼ ነው ለመጨረሻ ጊዜ ከራሳችሁ ጋር ተስማምታችሁ ጥልቅ ሰላም የተሰማችሁ? በውስጣችን የሚገላበጥ ሌሊት እንቅልፍ የሚነሳን ቀን ሰላም የሚከለክለን አንድ የማይታይ ትግል አለ። ይኸውም ከራሳችን ማንነት ጋር ከድንበራችንና ከፈጣሪያችን ጋር የምናደርገው ፍልሚያ ነው። ይህንን ትግል አቁመን ወደ እውነተኛ እርጋታ የምንመጣበትን መንገድ ዛሬ አብረን እናያለን። ከመጀመራችን በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። የደወል ምልክቷንም ተጫኑ። ወደ መልእክቱ እንለፍ። እኛ ሰዎች እንድናውቅ ከተፈቀደልን የጥበብ አድማስ ባሻገር ለማየት እንቋመጣለን። ልክ ምድር ላይ ቆሞ ከዋክብትን በእጁ ለመጨበጥ እንደሚታገል ሰው በማይደረስበት ዓለም ውስጥ በሐሳብ እንሰምጣለን። ይህ ትግል በራሳችን ብቻ አያበቃም። እኛ ከመስመራችን ስንወጣ በዙሪያችን ያሉትንም እናውካለን። በከንቱ ጥያቄዎቻችን የሌላውን ሰላም እናደፈርሳለን። ባልተመለሱ ምኞቶቻችን የራሳችንንም የሌላውንም ልብ እናቆስላለን። ይህ ራስን የማጥፋት ጦርነት ነው፣ ከማንነታችን ተፈጥሮ ጋር የምንላተምበት። ግን ዛሬ አንድ ምስጢር ላካፍላችሁ። ይህን ትግል የሚያቆም ይህንን ውዝግብ የሚያሰከን አንድ ቀላል እውነት አለ። እስኪ ዓይንን ጨፍነ አንድ ጥበበኛ ጸሐፊን በህሊና ሳል። በፊቱ ንጹሕ ነጭ ወረቀት አለ። ብዕሩን አንስቶ ከማያልቀው ሐሳብ ማዕዱ እየቀዳ በወረቀቱ ላይ መጻፍ ጀመረ። የፍቅር ታሪክ፣ የጀግንነት ውሎ፣ የጥበብ ፍልስፍና። የወረቀቱ ገላ በጸሐፊው ህሊና እስትንፋስ ተሞላ። ያ ወረቀት አሁን ዝምተኛ አይደለም፣ ሕይወት አለው፣ መልእክት አለው፣ ክብር አለው። የተጻፈበትን እውነት ለዓለም ሁሉ ያውጃል። አሁን አስብ፣ ያ ወረቀት በድንገት መናገር ቢችልና ለምን የብቻ ተጻፈብኝ? ከዚህ በላይ ማወቅ እፈልጋለሁ። የጸሐፊውን አጠቃላይ አእምሮ፣ ያልተጻፈበትን ሺህ ታሪኮች ሁሉ ልረዳ ይገባኛል ብሎ ቢጮህስ? ምን አይነት ከንቱ ልፋት ነው! የወረቀቱ ክብር ያለው በተጻፈበት መልእክት እንጂ ባልተጻፈው ምስጢር ውስጥ አይደለም። ውበቱና ዋጋው የጸሐፊውን ፍላጎትና ጥበብ ባሰፈረበት ልክ ላይ ነው። ከዚህ ውጪ ቢፈራገጥ ንጹሕ ገላውን ከማጨምደድና ክብሩን ከማዋረድ ውጪ ምንም አይፈየድለትም። ወዳጄ ሆይ ዓይኖችን ገልጠ እውነታውን ተመልከት። አንተና እኔ ያ ሕያው ወረቀት ነን። ፈጣሪ በሚባል ታላቅ ጸሐፊ የተጻፈብን ድንቅ ፍጥረታት። በውስጣችን መለኮታዊ ጥበብ፣ ፍቅርና ዓላማ ተጽፎብናል። ሕይወታችን የተሰጠን ይህን ውብ ጽሑፍ እንድንኖረው ነው። ነገር ግን እኛ ከተጻፈብን ድንቅ ታሪክ ይልቅ የጸሐፊውን ያልተገለጠ ምስጢር ለማወቅ ስንታገል እንኖራለን። ለምን እንዲሆንኩ፣ ለምን ያልሆነም፣ ከዚህ በላይ መረዳት አለብኝ እያልን ከማይቀረው የፍጡርነት ድንበራችን ጋር እንላተማለን። ይህ ደግሞ ልክ እንደዚያ ወረቀት ሕይወታችንን ያጨማድዳል፣ ውስጣዊ ሰላማችንን ይሰርቃል፣ ክብራችንን ያሳጣናል። ታዲያ መፍትሄው ምንድን ነው? እውነተኛው ሰላምና የሕይወት እርካታ የሚገኘው በእነዚህ 4 እርምጃዎች ውስጥ ተቀምጧል። አንደኛ፣ ማንነትን በክብር ተቀበል። አንተ ድንቅ ፍጡር ነህ። ፍጡርነት ውርደት ሳይሆን የአንድ ታላቅ ጥበበኛ የእጅ ሥራ መሆን ማለት ነው። ልክህን ማወቅ የጥበብ መጀመሪያ ነው። ሁለተኛ፣ በተሰጠ ነገር ደስ ይበል። በሕይወት የተጻፈውን እያንዳንዱን መስመር ተመልከት። ትኩረት ባልተሰጠ ነገር ላይ ሲሆን ምሬትን ይወልዳል። ትኩረት በተሰጠ ነገር ላይ ሲሆን ግን ምስጋናና ደስታ ያመጣል። ሦስተኛ፣ ከንቱ ትግል አቁም። ከማይመለሱ ጥያቄዎችና ከማይደረስበት ዕውቀት ጋር መዋጋትን አቁም። ይህ የውሃን ወለል በቡጢ እንደ መምታት ነው። ውሃውን ከማደፍረስና እጅን ከማልፋት ውጪ ምንም አታተርፍም። አራተኛ፣ በታላቁ ጸሐፊ ዳር ሁሉን ነገር ለመቆጣጠር መሞከርን ስትተው ሰላም ያንተ ይሆናል።
ሁሉን ነገር ላውቅ ይገባል ከሚል ጫጫታ ወጥተህ በፈቀደልኝ ልክ እኖራለሁ ወደሚል እርጋታ ስትገባ የህይወት እውነተኛ ትርጉም ይገለጥልሃል። ስለዚህ ወዳጄ ካሁን በኋላ እንደ ተጨማደደ ወረቀት አትሁን። ይልቁንም የተጻፈብህን ድንቅ መልእክት በኩራትና በደስታ የምትኖር በታላቁ ጸሐፊ ቤተ መጻሕፍት ውስጥ በክብር የተቀመጥክ ውብ መጽሐፉን ይህ መልእክት ልባችሁን ካሳረፈው ለሌሎች እንዲደርስ ላይክ እና ሼር በማድረግ የሰላም ምክንያት ሁኑ። በሐሳቡ ላይ ያላችሁን አስተያየት በኮሜንት አጋሩ። ይህ የጥበብ ፈገግታ የዩቲዩብ ቻናል ነው። ሰላም።